ሄሎ ሄሎ አዴ ፋሚሊ ቲዩብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስቲ በጓደኛ በሴት ጓደኛ ተከርታችሁ የምታውቁት አላችሁ? በዚህ ታይም በዚህ ሰዓት የሚታመን ጓደኛ የለም። ለምን እንደሆነ አላውቅም። ማንም በሉት ማንም የለም። እውነቴን ነው። ከስንት አንድ ነው የሚገኘው። ላንተ የሚሞት ላንቺ የምትሞት ጓደኛ ከስንት አንድ። እሱም ቢሆን የበፊት ጊዜ የነበሩ ሰዎች እናት አባቶቻችን የድሮ ሰዎች በዚህ ታይም ነው የቀረ ጓደኝነት። አሁን ምን ጓደኛ አለ? አሁን ምን ሴት ጓደኛ አለ? አሁን እውነት ምስጢራችሁን አውርታችሁ ይሁዳችሁን አውርታችሁት የሚረዳችሁ ምስጢር የሚጠብቅላችሁ አለ? እንደዚህ አይነት ጓደኛ የሚሞትላችሁ ሳትኖሩ ለቤተሰብ ለልጆቻችሁ እንደ እናት እንደ አባት ሆኖ አንቺን ሆኖ ጓደኛ ናት ብለሽ አምነሻት አንቺን ሆና ቤትሽን የምትጠብቅ ፋሚሊሽን የምትጠብቅልሽ ሲቸግርሽ የምትደርስ ጓዳሽን የምታቅ አለ በዚህ ታይም? ነው የለም። እውነቴን ነው። ማንም በሉት ማን የሴት ጓደኛ በዚህ ታይም የለም። በተለይ የሴት ጓደኛ እንደውም እኔ አላቅም፣ የወንድ ይሻላል፣ የወንዶች ይሻላል። ስበርሳቸው ይተማመናሉ። የወንድ የተሻለ ነው ከሴት። ሴቶች ግን እባቦች ነን። ለምንድን ነው የሴት ጓደኛ ብለሽ ይዘሻት ቤትሽን ትዳርሽን ቤትሽ ውስጥ አስገብተሻት የጠቀመችሽ መስሎሽ ቤትሽ ውስጥ አስገብተሻት የተጎዳሽ ሴት ትዳርሽ የፈረሰ በሷ ምክንያት ብዙ ነገር የደረሰብሽ የለሽም? ትዳርሽ በሷ ምክንያት የፈረሰ የለሽም? ባልሽን የምታማግጥ ቤትሽ ድረስ ገብታ ባልሽን የምታማግጥ የለችም? ሚስጥርሽን ጓዳሽን ሁሉ ነገርሽን ካወቀች በኋላ ለመናሽ የምታወጣ የለችም? አለች። ምክንያቱም እቺ ጓደኛሽ አይደለችም። እቺ ጓደኛ የልብ ጓደኛሽ ነበረች። ስትቀርብሽም በሁሉ ነገርሽ ትቀና ነበር። በቤትሽ በትዳርሽ በተረጋጋ ህይወትሽ ትቀና ነበር። ሰይጣን አይገባበት የለም። እንግዲህ አስቡት። ጥሩ ናት ብላ ነው የቀረበች። ጥሩ ናት ብላ ነው እቺ ጓደኛ አብራት የኖረች ናት። ብዙ ነገር ያደረጉ ናቸው እና የሆነ ታይም ላይ ባሏ ወይ ፊልድ ይወጣል ወይ ምናምን ሌላ ነገር ይሆናል። በተለይ የቤት እመቤት የሆኑ ሴቶች ላይ ነው ይሄ ነገር የሚፈጸመውና እባክሽ ነይ በቃ እዚህ ቤት ውስጥ አስቀምጥሽ አስሮሽ ቁጭ አድርጎ ነይ ፈታ ላርግሽ ነይ ላዝናናሽ ብለው ነይ ላዝናናሽ ነይ ፈታ ላርግሽ ብላ ይዛት ትወጣለች። ፈታ ካረገቻት ካጠጣቻት ብዙ ቦታ የማታቀም ቦታ የሚገርማችሁ የማታቀም ቦታ ባለትዳር ሚስት የማትሄድበት ቦታ እሷ አይተው የማታውቀው ቦታ ይዛት ትሄዳለች። እንግዲህ እሷ የለመደችውን ቦታ እሷ ላጤናት ብዙ ነገር የተለያዩ ጭፈራ ቦቶች የተለያዩ ድብቅ ቦታዎችን ልታቅ ትችላለች። እችን ሚስት እችን የቤት እመቤት አምናታለሁ የምትለው ጓደኛ ወይም ደግሞ በቃ አምናታለሁ ብላ ተከትላት ትሄዳለች። ላዝናናሽ በእኔ ወጪ ምናምን ትላታለች። ይወጣሉ፣ ይጠጣሉ፣ ታጠጣታለች፣ ይጨፍራሉ ምናምን ከዛስ የማይሆን ነገር ታሰራታለች። ወይ ልታማግጣት ትችላለች፣ ወይ በወንድ ልታስደፍራት ትችላለች። ከዛ እንደዛ ካረገቻት በኋላ ሳታቅ እሷ ጓደኛ ናት ብላ አምናት ጓደኛ ናት ብላ ተከትላ ሄደች። አጠጥታ ምን አርጋ የተለያዩ ካፌዎች የተለያዩ ጭፈራ ቤቶች ተዙራ ስታጠጣት ትውላለች። ማይሆን ነገር ታሰራታለች። ከዛም በኋላ በዛ ድርጊቷ እያስፈራራች ይሄን ሚስጥር አውጣብሻለሁ፣ ይሄን ነገር አደርግብሻለሁ፣ ይሄን ነገር አረጋለሁ ያለች በትዳሯ በቤቷ በልጆቿ ትመጣለች። አስቡት። እና ጓደኛሽን ሴትን ብትሆኚ ጓደኛሽን ፋሚሊሽን አድርጊ፣ ባልሽን አድርጊ፣ ልጆችሽን አድርጊ። ከዛ ውጭ ግን ጓደኛ ብለሽ ቤትሽ ድረስ ከአንድም 2 3 4 እየጎተትሽ እያስገባሽ
እዝናናለሁ እያልሽ እንግዲህ መጠጥም ሊሆን ይችላል፣ ያላስፈላጊ ነገሮችም ሊሆን ይችላሉ። የማይሆን መስመር ይዘሽ ቤትሽን የምታፈርሲ ሴት አለሽ። በተለይ ባለትዳር ሴቶች ጓደኛ ማድረግ ያለባችሁ ባላችሁ። እውነቴን ነው። በዚህ ታይም ሲጀመር የሴት ጓደኛ መኖር የለበትም። በዚህ ታይም የሴት ጓደኛ ይጠቅማችኋል ብዬ አልመክራችሁም። ምንም አያደርግላችሁ። ጓደኛችሁ ወንድም ብትሆን ጓደኛህን ወንድምህን አድርግ። ሴትም ብትሆኝ ጓደኛሽ እህትሽን አድርጊ። ሴት ሴት ናት። ሴት ውበት ናት። ሴት ልጅ የማይደፈሩ ነገሮችን መድፈር የለባትም። ምንም ለጊዜው ቢያስደስትሽ፣ ጭፈራ፣ መጠጥ ለጊዜው ሊያስደስትሽ ይችላል። ነገር እየረመርሽው እየበዛ ሲመጣ ሱስ ሲሆንና አንቺን መጥፎ ያደርጋል። አንቺን ይበድላል። ልጆችሽን፣ ባልሽን ይበድላል። አላስፈላጊም ነገር ነው እና ጓደኛ መምረጥ አለባት። እንደውም ጓደኛ መያዝም የለባትም የምለው በምክንያት ነው። ብዙ ሰዎች በሴት ጓደኞቻቸው ይበደላሉ። ብዙ ሰዎች በሴት ጓደኞቻቸው አላስፈላጊ ህይወት እንዲኖራቸው ያደርጋሉ። የምመክራችሁ ነገር ማንንም ሰው እንዳታምኝ ነው። ጋብቻ፣ ትዳር ያለበት ቤት ከግርግር ነፃ መሆን ያለበት። ይህ ከጓደኛ ግርግር፣ ከወንድ ግርግር። እኔ አሪፍ ጓደኛ ያላችሁ አይደለም ይሄን ነገር እንትን ምለው ያለሁት ከስንት አንድ አለ አልኳችሁ እኮ የወንድ የሴት ነው። አልፎ አልፎ ጥሩ ጓደኞች ሊኖሩ ይችላሉ፣ ግን በዚህ ታይም ጓደኛ የለም፣ እውነት የለም። ብዙ ሰዎችን ስለማይ ነው። እርስ በርስ የሚቀናኑ ጓደኛሞች አሉ። እሷን ሲቀርባ ጥሩ ሆና ትቀርባለች። ከዛ ደግሞ ሌላ ጓደኛዋ ጋር ስትሄድ እሷን ታማለች። እሷማ ደግሞ ማትረባ፣ እሷ የእሷ ባል የማይረባ። እንግዲህ አስቡት፣ አብረው እየኖሩ ጥሩ ናት ብላ እንትን እያለቻት ግን መልሳ ጓደኛዋን የምታማች ምኗ ጓደኛ ናት? ጓደኛ ማበጀት ራሱ የሚያስፈራበት ጊዜ ነው የአሁኑ ታይም። ማንንም አታምኑት፣ ማንንም አይታመንም። ምኑን አምናችሁ ጓደኛ ታደርጉታላችሁ? ምኑን አምናችሁ ጓደኛ ታደርጋላችሁ? በጣም ከባድ ነው፣ በጣም ከባድ። ስለዚህ ከዚህ ሁሉ እንትን ከዚህ ሁሉ ጭንቀት ነፃ ራስሽን መሆን፣ ከዚህ ሁሉ መከራ ጓደኛ ፈጣሪሽን ማድረግ። ሲጨንቅሽ ሲደብርሽ ለፈጣሪሽ መለመድ መጸለይ እንጂ ሚስጥርሽን ሁሉ ነገርሽን አውጥተሽ ለጓደኛ ስለነገርሽ የሚፈጠር የሚቀረፍ ነገር አይኖርም። ጸሎት ማድረግ፣ ሲጨንቅሽ ሀሳብሽን ሰብስበሽ ለራስሽ ጊዜ ሰጥተሽ አንዳንዴ እኮ ወክ ማድረግ፣ ጸጥ ያለ ቦታ ተቀምጦ ራስን ማዳመጥ፣ ከጫጫታ ከበዛበት ቦታ ወጥቶ ራስን አዳምጦ አስቦ መምጣትም አንድ ነገር ነው። 24 ሰዓት አውርተሽ ምን እንዳወራሽ እኮ ሳታቂ አውርተሽ 1 ሰዓት 2 ሰዓት አውርተሽ ይሁድሽን ዘርግፈሽ ብትመጪ ላንቺ መፍትሄ የለውም። አወራሻት እንጂ ችግርሽን አልጠፋልሽም። ጓደኛሽ ጭራሽ ስላወራሻት ሚስጥርሽን ስላካፈርሻት ገበናሽን ታወጣለች። ገበናሽን ካወጣይ ደግሞ ቤትሽን፣ ባልሽን፣ ልጆችሽን ትጎዳለች። አይደል እንዴ? እኔ እንናምራና ብዙ ሰዎች የምመክራችሁ ነገር የሴት ጓደኛ ያስፈልጋል። ምንም ሆነ ምን እውነቴን ነው። ምክንያቱም የሚታመን የለም በዚህ ታይም የለም። የትኛውን ጓደኛ ምናችሁ ነው እናንተ ጓደኛ የምትይዙት? ያሁን ጓደኛ ቤትን የሚያፈርስ አሉባልታ ወሬ፣ አንቺ ስታወራ አንቺ ጋር ቁጭ ብላ ውላ መልሳ ቤቷ ሄዳ የምታማ ምንም የማትሆን ችግርሽ የማትቀር ናት ጓደኛ ያለች። ለራሷ የማትሆን ሴት፣ ለራሷ ጠንካራ ያልሆነች፣ ለራሷ የማትሆን ለአንቺ ምንም አትሆንሽም።
ስለዚህ ችግርሽን ይዘሽ ቤተክርስቲያን በየእምነትሽ ሄደሽ መጸለይ እንጂ እሷ ችግሬን ትፈታለች ብለሽ ብታወሪው መዘባበቻ መሳቂያ ነው የምታደርግሽ። ጭራሽ መናናቅ ይመጣል። እጭችማ አንድ እኮ ናት ምናምን መባባል ይመጣል እንጂ አንቺ መፍትሄ ይዛልሽ አትመጣም። ስለ ትዳርሽ ስለነገርሻት፣ ስለ ባልሽ ችግርሽን ስላወራሻት፣ ስለ ቤትሽ ጓዳ ስለነገርሻት ጭራሽ ያንቺን ገበና ያንቺን ችግር መቀለጃ ታደርገዋለች። እሷም አንድ ናት እኮ እሷም አንድ ብላኛለች እኮ እሷ ምን ትበረባለች? ጭራሽ እንኳን አንቺ መፍትሄ ልትሰጥሽ። ስለዚህ መፍትሄ ያለ ራስሽ እጅ ላይ ነው። ሰው መፍትሄ ይሰጠኛል ብለሽ ወደ ሰው አትሂጂ። ማንም ሰው ላንቺ መፍትሄ አይሰጥም። ቀድሞ መፍትሄ የሚሰጥሽ ፈጣሪሽ ብቻ ነው። የቸገራችሁ ካላችሁ ወደ እኔ ኑ ይላል ክርስቶስ። ስለዚህ የጨነቃችሁ ያስቸገራችሁ ነገር ካለ ቅድሚያ ለፈጣሪያችሁ መንገድ ጸሎት ማድረግ፣ ድርሳነ ማርያምን መድገም ጧት ወደ ስራ ከመሄድሽ በፊት የትም ቦታ ከመሄዳችሁ በፊት ጧት የተነሳችሁ መጸለይ፣ ፈጣሪ ዋልከኝ ያሳደርከኝ እግዚአብሔር ይመስገን ማመስገን፣ ተኝታችሁ ስትነሱ አመስጋኝ መሆን፣ ማታም ጠዋትም አመስግኑ፣ ስትተኙም አመስግኑት፣ ስትነሱም አመስግኑት። ምንም ይስጣችሁ ምን ባላችሁ ነገር ደስተኛ መሆን። ምክንያቱም እግዚአብሔር ጤናም ስለሰጠን ሰርተን ውለን ስለምንገባ ጤና ስለሰጠና ሰርተን የምንገባው። ስለዚህ ማመስገን እንጂ ማማረር እንደዚህ ነው እኮ እኔ ህይወቴ እንደዚህ እኮ ነው ምን ወጣኝ ወይኔ ምንም ሳንሰራ አንዳንድ ሰዎች እሆይ ምን እንላለን? በቃ ስራ በዛብኝ ወይኔ ምን ጉዴ ምናምን 24 ሰዓት የሚሰሩት እኮ እንደዛ አይሉ። እኛ ለምሳሌ 3 ሰዓት ተነስተን 12 ሰዓት ብንነሳ የኛ ምኑ ነው ድካማችን? እና ይሄንን ማውራችሁ ከሆነ ችግር አለብኝ ብለን መከራ በዛብን ብለን የምናማርር ሰዎች ትዳሬ እንደዚህ ነው፣ ቤቴ እንደዚህ ነው፣ ወይ ባሌማ እንደዚህ ምን አዞብኝ ያገባው ምን አዞብኝ ያገባውት፣ እኔ እኮ ምኞቴ ሀብታም ነበረ፣ እኔ እኮ የምመኘው ባል እንደዛ አልነበረም፣ እኔ እኮ የምመኘው የውጭ የድርጅት ባለቤት ነው፣ እኔ እኮ የምመኘው እንደዚህ ነበረ። እንግዲህ አስቡት፣ ካገባችሁ በኋላ አግብታችሁ ልጅ ወልዳችሁ ብዙ ነገር አድርጋችሁ ግን አሁንም ወደ ኋላ እየሄዳችሁ ራሳችሁን ማይሆን ሀሳብ ውስጥ ማይሆን እንትን ውስጥ ትከታላችሁ። ለምን? እናንተ እኮ የኋላውን ጥላችሁ እዚህ ደርሳችኋል። ወደ ኋላ መመለስ ምን አስፈለገ? የበፊትን እንጂ የኋላውን አትይ ይላል። ምን ጊዜም ፊትን ነው ማየት እንጂ ምን ጊዜም ፍትሽን የበፊትሽን ነው እንጂ ማየት። ወደ ኋላማ እኮ ጥለሽ መጣሽ። የኋላ ታሪክሽን ጥለሽ መጣሽ። አሁን ያለሽበትን ታሪክ ነው ምን እንዲ ታሪክ ሊቀይር ብለሽ መጣር ያለብሽ። በምን መንገድ ነው ታሪክ መቀየር ያለብኝ? በምን መንገድ ነው ህይወቴ መቀየር ያለብኝ ብለሽ ፕላን ማድረግ፣ ዳይሬክሽን መፍጠር። ቆምሽበት ላይ ቆመሽ ነው እንጂ ሁሌም ወደ ኋላ እያሰብ የምናማር ሰዎች ጤነኞች አይደለም። ሁሌም የኋላ ታሪክ ሁሌ ስቶሪ አድርገን የምናወራ ሰዎች ጤነኞች አይደለም። የኋላ ታሪክ የኋላ ነው፣ በቃ አለቀ። የኋላ ታሪክ አሁን ላይ የአንቺን ህይወት አይገነባም፣ አይጠቅምሽ። የኋላ ታሪክ ጥለሽ መጣሽው ጥለሽዋል። በቃ አሁን ላይ ያለሽበትን እያመሰገንሽ መስራት ነው። ከአጭበርባሪ ጓደኛ በሴት ጓደኛ ከተከበብሽ ተያቸው። እኔ አልወድም ማርያምን አለ። እኔ ብዙ የሴት ጓደኛ ያላቸው ሰዎች እኔ እንዴት እንደሆነ አላውቅም። እውነት ተመችቷችሁ? እኔ አልወድም። እኔ አንድም ጓደኛ ሴት የለኝም እስካሁን። እንደዚህ የምደዋወለው የምትሄደው ምናምን ማዋራው ሚስጥር ማካፈለው ጓደኛ የለኝም። ጓደኛ ባሌ ነው።
ሚስጥር ካለኝ ችግር ካለ ለባሌ ሁላ ነገር ለባሌ ለማወራ ማለት የለም። ከዛ ከተረፈ ደግሞ እናት አባት አለኝ። እናት ያለች የወለደች አባት ያለ እህቶች አሉ፣ ወንድሞች አሉ። ከነሱ ያለፈ ነገር የሚፈጠር ነገር የለም። አንዳንድ ሰዎች አለን ከፋሚሊ ሚስጥርን ከባል አልፎ ለሌላ የምናጋራ ጓደኛ ይበልጥብናል ብላችሁ ለጓደኛ ሼር የምታረጉ እሱም መሆን የለበትም። እውነት በዚህ ሳይን የለም ጓደኛ ያለ መስሏችሁ ነው ጓደኛ በዚህ ሰዓት የለም። አንቺን ጥሎ የሚያልፍ ነው ያለው። ብትቀርብ አንቺን ጥላ የምታልፍ ናት የምትሆን። ቤትሽ አሪፍ ያማረ ህይወትሽ ያማረ ከሆነ እንዴት ብዬ አንቺን ልብለጥና ልሄድ ነው የምትለው? እንዴት ብዬ ልጣላት የምትል ጓደኛ ናት የምትኖርሽ እንጂ ትክክለኛ ጓደኛ ልትሆን አትችልም። እና እኔ የምመክረው ለወጣቶች ይሄ ከሴት ጓደኛ ጋር መጓተቱ አይጠቅማችሁም። ስታጠኑም በራሳችሁ፣ ስትሰሩም በራሳችሁ፣ ፕላን ስታደርጉም በራሳችሁ፣ የራሳችሁን አእምሮ ማዳመጥ። ተሰጦሽ አንቺ ነው፣ ስራሽ አንቺ ነው፣ የራስሽ ብቻ ነው። አለዛ ከዛ ውጭ ላንቺ የሚጠቅምሽ ነገር የለም። ማንም ሴት የምመክርሽ ራስሽን መቻል፣ ራስሽን ማዳመጥ፣ ራስሽን ማጠንከር ነው እንጂ ማንም ጓደኛ አለ እና ሴቶች መመክራችሁ ከመጓተት፣ ከመሰብሰብ፣ ከማህበራዊ ነገሮች ራሳችሁን ቆጥባችሁ ለራሳችሁ ጊዜ ስጡ፣ ለልጃችሁ ጊዜ ስጡ፣ ለባላችሁ ጊዜ ስጡ፣ ለፋሚላችሁ ጊዜ ስጡ። በተለይ ለራስሽ ጊዜ ስጪ ሴት። እውነቴን ነው። ደግሞ ምን ነው ምን ሆነክ ነው? ተጫውተክ እና ይሄን የምላችሁ ተመልካቾቼ ማርከን ደህና ናችሁ በላችሁ። ወዳችኋለሁ በላችሁ። ወዳችኋለሁ። ቻው በቃ። ምን ነው ቻው ቻው በዛክ? ደከመኝ። እና ለራሳችሁ ጊዜ ስጡ፣ ለቤተሰባችሁ፣ ለልጃችሁ ጊዜ ስጡ። እላለሁ። አመሰግናለሁ። እወዳችኋለሁ። አዴ ፋሚሊ ቲቪ ተከታታዮቼ ሰብስክራይብ ላይክ ኮሜንት አድርጉ። እንወዳችኋለን። አዴ ፋሚሊ ቲቪ ተከታታዮቻችን እኔ ማርከን ነኝ። እኔ ደግሞ አደይ ነኝ። ባይ ባይ።